የመቅለብለቡን ነው እንዴ ፎንቄ? እኔ እኮ ቀስ ብዬ እኮ እሷን እጠራታለሁ። ታዲያ አቻጥቁ ነይሙ አይቻከሉ አንተ ምንድን ነው የሚያጨው? ሂሳቡን ክፈልና እውነቱን ነው እንውጣ። ናይ ሂሳቡ ሰርሽ ከዚህ ትገላገላኛለሽ። ሰውዬ ምን ሆነሃል? እንዴ የተፈጠረ ነገር ችግር አለ እንዴ? ዘሩ ተነስቶ እኮ ነው። ሰዎች ምን ሆናችሁ ነው? ኧረ ቀስቴ እያላበህ እኮ ነው። ምንድን ነው? እውነቴን እኮ ነው ፎንቄ። ቆይ ምን ሆነ ነው? ምን ሆነ ያልተስማማ? እያላበህ እኮ ነው ፎንቄ። የያዝኩት ገንዘብ አይበቃም። ወይኔ ቦቸራ ቀስቴን ጉድ ሰራው። ወደ ቀጣይ ቪዲዮ ከመውሰዴ በፊት ቀጣይ ቪዲዮ ላይ ከማሳያችሁ በፊት ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረግን እንዳትረሱ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን መጫንን እንዳትረሱ። ቀጥታ የኔ ቪዲዮ ወደ እናንተ ኮለል ባለ ድምጽ ይመጣላችኋል ማለት ነው። የደወል ምልክቷን በፎክስ ወይ በኩርኩም አጋጯት ማለት ነው። ድምቅ ትላለች። በቃ እኔ ስለቅ ቪዲዮ እናንተ ጋር ቀጥ ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦችና የአፍላ ፍቅር ወዳጆች እንዲሁም ተከታታዮች እንደምን አላችሁ? እኔ ጋር አለሁኝ አልሐምዱሊላህ አላ ኩሊ ሐል። ለሁሉም ነገር ምስጋና ይገባው። ዛሬ ይዤላችሁ የመጣሁት ቪዲዮ እጅጉን በጣም ያሳዝናልም ያስቃልም። እኔ ወደ መጨረሻው ያለውን ቪዲዮ 3 ጊዜ ነው ደግሜ ያየሁት እየሳኩኝ ማለት ነው። ቦቸራ የሰራው ስራ ቀስቴን እንደው ምንድን ነበር የሚባለው? ታሪክ ራሱ ይቅር አይለውም። በእርግጠኝነት እንግዲህ ወይ ሳህን ያሳጥቦታል ማ በአረፍ ምን እንደሚደረግ ወንድሜ፣ ጓደኛዬ፣ አማካሪዬ ጨንቆኛል፣ ቸግሮኛል፣ አቅቶኛል፣ ታቅሜ በላይ ሆኗል ብሎ አማክሮ ለምኖ አመጣው። ብር እንዳጠረውና ከፍተኛ ብር እንደመጣበት ሂሳቡን ሲያየው ቀስቴ ለምኖ ቦቸራን አመጣው። መለመንና ማምጣቱ ምን ብርቅ ነው? ልክ ሽንት ቤት እንደገባ ሽንት ቤቱ ላይ ተንበርክኮ በቃ ለዛሬ ቅበረኝ ሲል ብር አለ ብር ይዘህ መተህ ነው ሲለው ችግር የለም ብቻ አንተ ዝም ብለህ ና ቶሎ ብሎ ያለ የሌለውን ነገር አሰሱን ደሰሱን ድርግምግም ታደረገ። በኋላ ለራሱ ቦቸራ ነሽ እንግዲህ ሂሳቧ እንዲፈናትና እንውጣ ሲል በኋላ ላይ ተናግሯል። እንደዚህ ሲናገር ማመን ያቅተውና ላቡ ዝፍቅ ይላል። ቀስቴ ይህ ነገር አማክሮታል፣ ነግሮታል። ችግር ላይ እንደሆነ ብሩ እንደማይበቃው አይደለም ሌላ ነገር እሱ ጨምሮ በልቶ ይቅር ወይ ተጠቅሞ ይቅርና እነሱ ለሁለታቸው ያጠፉትን ወይ የጠፋባቸውን የተጠቀሙትን ነገር መሸፈን እንዳልቻለ ነግሮትና ለምኖት ነበር ያመጣው። ይህንን ያልተረዳው ግን ቦቸራ ለራሱ ጨምሮ በልቶ ልክ እንደማያቅ ይችን ሂሳብ የሁላችንም ድፈናትና ውልቅ ብለን እንውጣ ሲል ነገሩ። እንግዲህ ሁላችንም እንዳየነው የቀስቴ ላብ ዝፍቅ ብሏል። መናገርም ቢያቅተውም መናገሩ ግዴታ ስለሆነበት ብር እንዳልያዘና ብሩ አነስተኛ እንደሆነ የተጠቀሙት ነገር ከያዘው ብር በላይ ሂሳቡ እንደመጣበት ለቹቻ ነግሯታል። ቹቻ በመደንገጥ ምን ብትልም ምንም ፋይዳና ጥቅም የለው። የሰው ልጅ እንደ ቤቱ፣ እንደ ራሱ፣ እንደ ህይወቱ፣ እንደ ነፍሱ ነው መራመድ ያለበት። የሰው ልጅ እንደ ጎረቤቱ አይኖርም፣ ወይ እንደ ሌላ ሰው አይኖርም፣ ወይ እንደ ጓደኛ አይኖርም። እንደ ማንኛውም ሰው መኖር የለበትም። የሰው ልጅ ሲኖር ልክ የራሱን እንደ ራሱና እንደ ራሱ ብቻ ወይ እንደ ቤቱ ነው መኖር ያለበት። ሱፉ የለበሰው ከጓደኛ የተውሶ ብር የበሉበት ብር የእቁብ ብር ከምን ይሆናል? ሂሳብ እንደዚህ በብር እንደዚህ በአንድ ነገር እንደዚህ ተለክታ ሰው ፍቅረኛውን ጓደኛውን ሆቴል ይዞ ይሄዳል። ብር ለክቶ ብር ማለት ነው።
ኧረ ሸምነው ቀስቴ ተው አንተ የተማርክ ሰው አይደለህ እንዴ? ቀስ ብሎ ይደርሳል። በቃ ከሌለ የለህም ቢሳቅብህ እንጂ አይሳቅልህም እያልክ መኖር ነው። በቃ እንግዲህ ህይወት ይቀጥላል። ከሌለ ምን ይደረግ? መሳቁ ቢቀር ይሳቅብሃል። ስለዚህ ቀስ ብሎ ይሆን ነበረ ማለት ነው። እንደዚህ አፈርድሜ በልተህ ከምትሟቅቅ አሁን ወይ ሳህን ያሳጥቡሃል ወይ በቃ የሆነ ብቻ አንተ የደባሪ ሙድ ነው የሚያራምዱብህ ማለት ነው። ስለዚህ አንተ ያላሰብከው አዝቅት ውስጥ ነው የገባኸው ስልህ ነው። እያንዳንድህ መማሪያ ይሆናል ማለት ነው። የሰው ልጅ በአቅሙ መሄድ ወይ መራመድ እንዳለበት ያው ከዚህ ነገር ትማራላችሁ ብዬ አስባለሁ። ሌላኛው ቪዲዮ ደግሞ የቀስቴን ጨርሻለሁኝ። የጸጌ እነ ቹቻ እና ቤዚ እንዲሁም ያሬድ ወደ ሆቴል ሲገቡ በርገር ሊበሉ እየተከታተለች እየሰወረቻቸው ወይ ደግሞ ፎቶ እያነሳቻቸው ነበር። ይሄንን ፎቶ ለማስፈራሪያና ለሌሎች አንዳንድ ነገር ስልኳ ፎርማት ሆኖባት ስለነበረ ለማስፈራሪያ ወይም ለመረጃ በጣም ለብዙ ነገር እንደምትፈልጋቸው ለራሷ በደስታ ገልጻለች። ጸጊ እንግዲህ ወደ ስራዋ ተመለሰች። የመከራ ጉድማ ልታረገው ነው። እኔ እናንተን ሰላም ሆኜ በቃ ምንም ነገር ችግር እንደሌለብኝ ሆኜ እናንተን ቀርቤ ባልበታትናችሁ እኔ የጸጋ ሰው ብላችሁ አትጥሩኝ ስትል ዝታለች። መራር ውሳኔ። እኔ የጸጋ ያስፈራራኛል የጸጋ ውሳኔ። ምክንያቱም ያለቻትን ሁሉ ነው የምትፈጽመው። ወደ ኋላ ወደ ፊት የለም። ወደና ወደ ጎን ወደዛ ወደዚህ በቃ ቀጥታ ሚሳኤል በሏት። በቃ አያስትም እና ያለችው ነገር ስለምታደርግ አሁን የምትበቀለው ልክ መንገድ ላይ ስታገኛት ቹቺ የት እየሄድሽ ነው ምንድነው ስላላት ነገርና ስለ አንዳንድ ነገር ስታጣራት ቹቻ እንደሆነች የደበደበቻት እየደርሳበት ሳለ ነገር ግን ቹቻ እንዳልደረሰችባት ጸጊ ልክ እሷ መሆኗን እንዳላወቀች ምናምን ሁሉ ነገር አስመስላለች። ከዛም በኋላም እሷ ተሄደች በኋላ እርዳታሽ ካስፈለገች እኔና ጸጊ ጎንሽ ልንሆን አለንልሽ ስትላት ምንም አያስፈልግም አመሰግናለሁ ይህን ሁሉ ነገር አድርጌባችሁ እናንተ ግን ትበበራችሁን ስላልነፈጋችሁኝ ከልቤ አመሰግናለሁ ስትላት ጸጊ ቹቻ ይህ ንግግር የእውነትና ተልቧ መስሏት ፈንድቃ ደስ እያላት እግሯ ሰቅላ እየሳቀች ሄዳለች። ነገር ግን መለስ ስትል እኔ ጸጋ ማን እንደሆንኩኝ አሳያችኋለሁ። መልካም ሰውና ጥሩ ሰው ሆኜ ቀርቤ ባላበጣበጣችሁና ባልገነጣጠላችሁ ስትል ለራሷ ዝታ ገለል ብላለች ማለት ነው። ማንም ሳይቀድም ምንም ሳይቀድም ቤዛ ማንም ሳይነግራት የትም ሳትሰማ ሄዋንና ሶሲ መተው እየፈለግንሽ ነበረ፣ የት ነሽ? ከጧት ጀምረን እየፈለግንሽ ነበረ ሲሏት በሰላም ነው ምን ተፈጥሮ ነው ብትላቸውም የተፈጠረው ነገር ደባሪ ነገር ነው፣ እጅጉን በጣም ያስጠላል፣ በጣም ከባድ ነገር ነው ሲሉ ነገሯት። እሷም ምን ቢሆን ነው ምንድን ተፈጥሮ ነው ስትል እሷም አንቺ እነሱ ምን አሏት ሶሲና ሄዋን ለቤዚ አንቺ አጭር ቀሚስ ለብሰሽ ያሬድ ሱፍ ለብሶ ቹቻ ከኋላችሁ ሆና እንዳው ስትከታተላችሁ ስለነበር ከዛም አልበቃት ብሎ ፎቶ ስታነሳችሁ ቪዲዮም ጭምር ስትል ተነግራቸዋለች። ይሄንን ሲነግሯት ቤዛ ማመን ያቅታትና ድርቅ ትላለች። እሱ መፍትሄ አይሆንም፣ ይልቅ እኛ ጸጋን ልንደፍቃት ስለሆነ ጆይን አድርጊን ስትል ሶሲ ለቤዚ አብረን እንድፈቃት ስትል ጥያቄ ብታቀርብላትም ይህ ነገር እንደማይሆንና እነሱ ጋር እንደማትቀላቀል ፈጽሞ እንደማትችል ተነግራቸዋለች። እሺ እኛ ከነገርንሽና ይህን ያክል ካደረስንልሽ ከዚህ በኋላ ያለውን
ራስሽ ተወጭ። ነገር ግን ሶሲ ወይም ሔዋን የሚለውን ቃል በፍጹም ማንሳት እንደሌለብሽ እመኚ ወቂ። እሷ ጋር እንዳታነካኪን፣ እኛ የራሳችን የምንፋለምበት ነገር ስላለን ለሷ እንዳታሳውቂያት ሲሉ ነገሯት። እሷም ቃሏንና አማናዋን እንደምትጠብቅ የእነሱን ስም ፈጽሞ እንደማትናገር ነገረቻቸው። እነሱም በደስታ እናመሰግናለን ብለው ሄደዋል። እነሱም ከሄዱ በኋላ ጽጌ ለራሷና ለብቻዋ ምን ማድረግ እንዳለባት ምን መስራት እንዳለባት እሷን እንዴት አድርጋ ፎቶውንና ቪዲዮውን ማሰረዝ እንዳለባት ብዙ ውጣ ውረዶችን አስባለች። ነገር ግን ሀሳቧ ግብ ሊመታ አልቻለም። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።